ሰላም ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ ውድ የኤፍሬም አበሻ ዩቲዩብ ቻናል ቤተሰቦች ያላችሁበት ሰላም፣ ጤና፣ ፍቅር፣ አንድነት ከእናንተ ጋር ይሁን እንላለን። እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እኔ ኤፍሬም አበሻ ነኝ። ከካሜራማኑ እሱ ፈቃድ ጋር ሆነን ደግሞ ዛሬ የተመራረጡ በጣም ቆንጆ ቆንጆ የሀበሻ ልብሶችን ይዘንላችሁ ተገኝተናል ማለት ነው። እስከ ቪዲዮ መጨረሻ ድረስ ስትመለከቱ በጣም ያማምሩ ልብሶችን ታያላችሁ። ቪዲዮውን ደግሞ ስትጀምሩ ላይክ እያደረጋችሁ ጀምሩት እና ደግሞ ሰብስክራይብ አድርጉልን። እንደነገርናችሁ ቪዲዮ ቻናሉ አዲስ ቻናል ነው። ስለዚህ ሰብስክራይብ እያደረጋችሁ አበረታቱን። ቪዲዮውን በደንብ ቫይራል እንዲወጣ እገዙን እንላለን። እናመሰግናለን። እንግዲህ ቪዲዮአችን እንደሚታወቀው በአዲስ ቻናል ፖስት እያደረግን 4000 እና 5000 ከዛም በላይ እየታየልን ነው። ሰብስክራይባችን ግን ገና 200 ምናምን ነው። ስለዚህ እያያችሁ ለምን ሰብስክራይብ አታደርጉን? ሰብስክራይብ አድርጉ፣ አበረታቱን። እኛ ደግሞ ቆንጆ ነገር በመልቀቅ ጊዜያችሁን አናባክንም፣ እሱን ቃል እንገባለን። ሰብስክራይብ በማድረጋችሁ አትቆጩ። ስለዚህ ሰብስክራይብ እና የደወል ምልክቷን ተጫኑ። ቪዲዮ ላይክ አድርጋችሁ ጀምሩት። እናመሰግናለን። ወደ ልብሶቹ እንሄዳለን። እሺ ውድ ቤተሰቦቻችን እንግዲህ ወደ ዛሬው ቪዲዮአችን ስንሄድ በጣም የሚገራርሙ የሀበሻ ልብሶች እናገኛለን ማለት ነው። ቪዲዮውን ተከታተሉት። ዲስፕሌይ ላይ የሰቀልናቸው አሉ። እንዲሁም ደግሞ በእጃችን እንደተለመደው እያነሳን የምናሳያችሁ በጣም ቆንጆ ቆንጆ ልብሶች አሉ ማለት ነው። አብራችሁን ቆዩ። የመጀመሪያው ልብስ እንግዲህ እንደምትመለከቱት ይህ ልብስ ነው። በሱ በደንብ ጠጋ ብሎ ያሳይልኛል። አንድ የሙሽራ ከዛ ደግሞ የአጃቢዎች አድርገን የሰራ ነው ማለት ነው። እንደምትመለከቱት የሙሽራዋ በደረጃ ሆኖ በላይና በታች በኩል መስቀሎች ገብተውለት መስቀሎቹም ላይ ደግሞ ፈርጦችን ዲቴይል አስገብተን እንዲህ ጽድት አድርገን ሰራ ነው። ከለሩ ላይት ፒንክ ነው እና ደግሞ ይሄ 481 የምንለው ክር አለ፣ በጣም ተወዳጅ ክር። እሱን ክር ተጠቅመን የሰራ ነው ማለት ነው። የወገብ በላይ አንገት 4 ማዕዘን ቪ በሸፒ ስራ እጅጌ ሙሉ። የእጅጌው ምንን ደግሞ በደንብ በስሱ ተጠቅመን ትከሻው ላይ እና እጅጌው ጋር ከሽከሽ አደረግንለት። ሸነሸን ነው በደንብ ከአሻንጉሊቱ በይበልጥ ደግሞ ልጅቱ ራሱ አስታረገው። ይሄ ልብስ በደንብ ውበቱ ጎልቶ ይወጣል ማለት ነው። እንደምትመለከቱት ነው። በጣም የሚያምር ልብስ ነው። እኔ በጣም ነው የወደድኩት። እንግዲህ ሁሌም ደግሞ እንደምነግራችሁ የከለር አማራጮችን መጠቀም እንችላለን። ብትፈልጉ በዚህኛው ከለር አማራጭ ከለሮችም ደግሞ አሉ። ከዚህ በፊት እንዳሳየናችሁ ፐርፕሎች፣ በርገንዲ፣ ግሪን የተለያዩ ከለሮችን በአማራጭነት መውሰድ እንችላለን። የአጃቢዎቿ የሚዜዎቿ እንደምትመለከቱት የታችኛውን ዲዛይን ብቻ ወስደን የሰራ ነው። ወገቡ ላይ የሚታሰር ቀበቶ አድርገንለታል። አንገቱንም በተመሳሳይ በ4 ማዕዘን ቪና ያደረግነው። እጅጌው አጓጉል ሆኖ ነው የተሰራው። ይህ ልብስ በጣም ነው የሚያምረው። እንደምትመለከቱት ከአንድ ላይ ሲለብሱት እንግዲህ እንደዚህ ፏ ያደርጋቸዋል። እነዚህ ልብሶች እንደዚህ ጠንቅቅ ብለው ተሰርተው አልቆላቸው ይሄኛው 45000 ብር ነው። በጣም ነው የሚያምረው። ያንኛው ደግሞ 26000 ብር ነው። በጣም ነው የሚያምረው። ሁሉም ልብሶች በዱባይ ክር ነው የተሰሩት። ጽድት ብለው ነው የተሰሩት ማለት ነው። ለሰርግ፣ ለክርስትና፣ ለግራጁዌሽን ለፈለጋችሁት ፕሮግራም እንደዚህ በግሩፕ የሚሰሩ ልብሶችን ስትፈልጉ በተመሳሳይ ክር፣ በተመሳሳይ ባለሙያ፣ በተመሳሳይ የምንን ኳሊቲ ጽድት አድርገን እንሰራላችኋለን ማለት ነው። ከእናንተ የሚጠበቀው ኦርደር ማድረግ ነው። ማድረግ ነው። የፕሮግራማችሁን ልብስ ኤፍሬም አበሻ ጋር ካዘዛችሁ ፕሮግራማችሁ 50% ቆንጆ ሆኗል። ስለ እርግጠኛ ሆኑ። እናመሰግናለን። ወደ ቀጣይ ልብስ እንሄዳለን። እሺ ውድ ቤተሰቦቻችን ቪዲዮ እንዴት እየተመለከታችሁት ነው? እና ደግሞ ከየት ናችሁ እየተመለከታችሁት ነው? እኛ እንግዲህ የምንገኘው ኢትዮጵያ አዲስ አበባ ቦሌ 22 ወርቁ ህንጻ ፊት ለፊት ኒዮቢ ሞል አንደኛ ፎቅ ላይ ነው የምንገኘው። ኤፍሬም አበሻ ብላችሁ ብትመጡ ታገኙናላችሁ። ከስር ደግሞ ስልኮቻችን አሉ። እየደወላችሁ ዋትስአፕ እና ቴሌግራም ላይ የምትፈልጉትን ልብስም ስክሪንሻት ያደርጋችሁ መላክ ትችላላችሁ። እኛ እናንተን ለማስተናገድ ዝግጁ ነን። እናመሰግናለን። እናንተ ደግሞ እስቲ ከየት ናችሁ እያያችሁን ነው? እስኪ ጻፉልን ኮሜንት ላይ እዚህ ነኝ በሉን። በዛውም ደግሞ ዳታ እንሰበስባለን ማለት ነው። እናመሰግናለን። እሺ ወደ ቀጣይ ልብሶች ስንሄድ ደግሞ እነዚህ ልብሶች እናገኛለን። እንግዲህ ወራጅ ልብሶችን ነው ደግሞ ይዤላችሁ የመጣሁት። እንደምትመለከቱት ይህ ልብስ በጣም ያምራል። በጣም ቆንጆ ልብስ ነው። መሀሉ ላይት ፒንክ ነው። ከለሮችን ቀላቅለን ነው የሰራ ነው ማለት ነው። ዳርና ዳር ያሉት ፍሬሞቹ በጎልድ በሻምፔን አድርገን ፈርጥ ደግሞ ዲቴይል ነው ያስገባንለት ማለት ነው። ወራጁ እንደምትመለከቱት ከዚህ በፊት ከሚሰሩት ለየት ያለ ነው። መሀል ላይ ሰርክል መስቀሎች እየገቡ ነው የተሰራ። አንገቱ 4 ማዕዘን
እጅጌ አጓጉል አምባር ሆኖ ነው የተሰራው ይሄ ልብስ በጣም ያምራል። ልጅቱ በጣም ቀጭን ነች። ስትለብሰው ፊት የሚያደርግ ሰውነቷ ጋር በጣም ነው የሚያምረው። መነኑ ጽድት ያለ፣ ጥልፉ ጽድት ያለ በዱባይ ክርና በፈርጥ ሸብረቅ አድርገን ሰርተነዋል ማለት ነው። ከለር ደግሞ እንደፈለጋችሁ መቀያየር ይቻላል። ይሄ ልብስ እንደዚህ ከለሩ ቆንጆ ሆኖ ተሰርቶ አልቆለት 35 ሺህ ብር ነው። ይሄን ልብስ ከዚህ በፊት በዚህ ከለር አሳይተነው ከለር ይቀየርልኝ ብላ ደግሞ በዚህኛው ከለር ሰርተነዋል። እንደምትመለከቱት ነው። በርገንዲው ነው እንዲወጣላት የፈለገችው። በርገንዲው ወጥቶ በላይት ግሪን እንደዚህ ቆንጆ አድርገን ሰራ ነው። ግሪንነቱ ራሱ አንድ ግሪን አይደለም የተጠቀምነው፣ የተለያዩ ግሪኖችን ቀላቅለን ላይት አድርገነዋል። መሀሉ ላይት ፒንክ ነው፣ በጣም ያምራል። ፈርጦቹ ሻምፔኑ ፊኒሽንጉ በጣም ደስ ይላል። የወገብ በላይም እንደምትመለከቱት አንገቱን 4 ማዕዘን ቪ አደረግነው እና እጅጌዋን ጉርድ አምባር አደረግነው። እችም ልጅ እንዲሁ ሸፒ ነች። ስትለብሰው በደንብ ፊት ነው የሚያደርገው ሰውነቷ ጋር በጣም ነው የሚያምረው። ቆንጆ ልብስ ነው። እንግዲህ የምትፈልጓቸውን ልብሶች ከለር መቀየር ስትፈልጉ ሁሌ እንደምንነግራችሁ የከለር አማራጮችን መውሰድ ትችላላችሁ። እኛ ቆንጆ እያደረግን እንሰራላችኋለን። ሶስተኛው ልብስ ደግሞ ይሄኛው ልብስ ነው፣ በወራጅ የሰራሁት ማለት ነው። በጣም ነው የሚያምረው። እንደምትመለከቱት ወራጁ ታች ላይ ያለው መስቀል፣ ከዛ ደግሞ ከወራጁ በላይ 2 ደረጃ ያለው ልብስ ነው። የፊት ለፊቱ ብቻ ነው እንጂ አጭር፣ የኋላው በደረጃ የተሰራ ልብስ ነው። በጣም ያምራል። ከለር ኮምቢኔሽኑ በጣም ደስ ይላል። ኤቭሪቲንግ ስራው በጣም ጽድት ያለ ስራ ነው። ከኋላው እንደምትመለከቱት በደረጃ ነው የተሰራው። ከፊት ለፊት ደግሞ መስቀሏ ስላለች በአጭሩ ነው ያደረግነው ማለት ነው። ከለር ኮምቢኔሽን፣ ፈርጥ አገባብ፣ ጥልፍ ኳሊቲ ኤንድ ማቴሪያል ሁሉም ነገር ጽድት ብሎ ነው የተሰራው። በጣም ነው የሚያምረው። እንግዲህ በዚህ ከለር ከወደዳችሁት በራሱ አይ ከለር የሚቀየር ካላችሁ ደግሞ ለእናንተ ምርጫ ከፈለጋችሁት ከለር ዘዙን እንሰራላችኋለን። እናንተ የሚጠበቀው ኦርደር ማድረግ ነው። እናመሰግናለን። ወደ ቀጣይ ልብስ እንሄዳለን። ቪዲዮውን ሰብስክራይብ እና ላይክ እያደረጋችሁ ቀጥሉ እንላለን። ባይዘዌ በአዲሱ ቻናሌ በሁለት ቪዲዮ ወደ 200 ምናምን ሰብስክራይበር መጥቷል። ይሄ በጣም ቀላል ቁጥር አይደለም። ስለዚህ በጣም የማመሰግነው። አሁንም ግን አበረታቱን። እናመሰግናለን። ወደ ቀጣይ ልብስ እንሄዳለን። እሺ ውድ ቤተሰቦቻችን በቀጣይነት ደግሞ እችኛዋን ልብስ ይዤላችሁ ቀርብ ያለው እንደምትመለከቷት እች ልብስ በሁለት ከለር ነው ይዤላችሁ የቀረብኩት። እሷኛዋ ከለር ምን ከለርን በላት ቸኮሌት፣ ላይት ቸኮሌት እና ከሱ ጋር ደግሞ አብሮ የሚሄድ ቬጅ ክሮችን ተጠቅመንለታል ማለት ነው። እችኛውም ከስተመር እንግዲህ ይህ ልብስ ከዚህ በፊት በሌላ ከለር ነበር የሰራሁት። በቸኮሌት ይሰራልኝ ብላኝ ነው እንደዚህ የሰራሁላት። እንደምታዩት በጣም ያምራል። ታች ላይ የተጠቀምናቸው ከለሮች ፈርጦቹ ራሱ አብረው ከልብሱ ጋር የሚሄዱ ፈርጦች ናቸው። የሚረባበሽ ከለር አልተጠቀምንም። በፈርጥ ከልብሱ ጋር ማች የሆነ ፈርጥ ነው የተጠቀምነው። መነኑ ደግሞ እንደምትመለከቱት ጽድት ያለ መነን ከውስጥ በኩል ደርበንለታል። መነን ገበሩም አለ እንደተለመደው ማለት ነው፣ ሁሌ እንደምንሰራው በጣም ያምራል። ወደ ወገብ በላይ ስንሄድ ደግሞ ቀበቶ በቀጭኑ አስገብቼላታለሁ። አንገቷ ኦቪ ነች። እጅጌዋ ደግሞ እዛው ላይ አብራ የምታልቅ ትከሻ ላይ ልጥፍ የምትል እጅጌን የተጠቀምንላት። በጣም ያምራል ልብሱ። ፋይናሊ ሉኩ ይህን ይመስላል ሲያልቅ። በጣም ያምር ልብስ ነው የሆነው። ሁለተኛዋ ከለር ደግሞ በቀኝ በኩል የምታገኟት እችኛዋ በብሉ ኮምቢኔሽን ነው የሰራ ነው። ከብሉ ጋር አብሮ የሚሄድ ላይት፣ በጣም ላይት ፒንክ ተጠቅመንለታል ማለት ነው። እንደምታዩት ብሉ 4 አይነት ብሉ ተጠቀምን። ላይት ፒንኩን ደግሞ አስገባንለት። ፈርጦቹ አብረው የሚሄዱ ፈርጦችን ተጠቀምን። ከላይ ያለችው መስቀሏ ሻዶዋ እችኛው በጣም ያምራል። ይህንም ልብስ በጣም ነው የወደድኩት። እችኛውም ከስተመሪ ደግሞ በላይት ብሉ ይሰራልኝ ብላዛኝ በዛ መሰረት ነው እንደዚህ አድርጌ ይሰራውላት። የወገብ በላዩ እንደምትመለከቱት እንደዚህኛው ልብስ ሁሉ ለዚህኛውም ቀበቶ በቀጭኗ፣ አንገቷ ኦቪ፣ እጅጌዋ ደግሞ ላስቲክ ሽንሽን ነው። ሲለበስ በጣም ውበት ያለው ይሄ አሰራር በጣም ያምራል። እንደዚህ ቆንጆ አድርጌ የሰራሁላት ማለት ነው። በጣም ነው የሚያምረው። እነዚህ ልብሶች እንግዲህ ቆንጆ ሆነው ተሰርተው አልቆላቸው በቀኝና በግራ ያሉት ልብሶች 27 ሺህ ብር ናቸው። በጣም ነው የሚያምሩት። ከእናንተ የሚጠበቀው ኦርደር ማድረግ ነው እንላችኋለን። የከለር አማራጮችን ደግሞ በፈለጋችሁት ይህ ልብሳውን በፐርፕል ብታዙ መስራት እንችላለን፣ በበርገንዲ ብታዙ መስራት እንችላለን። የከለር ምርጫው እናንተ ነው። ዲዛይኑንና ፊኒሽንጉን እኛ እንጠበብበታለን እንላለን። እናመሰግናለን። ቀጣዩ ልብስ ደግሞ በእጅ ያስኳት ልብስ ነች። በጣም የምታምር ፐርፕል ኮምቢኔሽን ሆና የተሰራች እች ልብስ እንግዲህ ከኛ ቤት የተለመደች ነች። ከዚህ በፊት በግሪንም በቀይም በተለያየ ከለርም ሰርተናታል። የወገብ በላይዋን 4 ማዕዘን ቪ አድርገን እንደዚህ የሚያምር አድርገን
የወገብ በታችሁ ደግሞ እንደምትመለከቱት ፐርፕሉ ነው። በጣም ያምራል። ጽድት ያለ ልብስ ነው። በግሪንም በቀይም በዚህም በፐርፕልም በፈለጋችሁት ከለር እንደዚህ ቆንጆ እያደረግን እንሰራላችኋለን። እች ልብስ ቆንጆ ናት። ተሰርታ አልቃላት 26 ሺህ ብር ነች። ከእናንተ የሚጠበቀው ኦርደር ማድረግ ነው። ኦርደር አድርጉ። እናመሰግናለን። ወደ ቀጣይ ልብስ እንሄዳለን። እሺ ውድ ቤተሰቦቻችን ወደ ቀጣይ ልብስ እንሄድ። ደግሞ እነዚህን የመሳሰሉ የሚያማምሩ ልብሶች እናገኛለን። ዛሬ መቼም በጣም ያማምሩ ልብሶች ነው እየተመለከታችሁ ያላችሁት። እስከ ቪዲዮ መጨረሻ ድረስ ቆዩ፣ የትም እንዳትሄዱ፣ ገና አሉ እናሳያለን ማለት ነው። ይሄ ልብስ እንግዲህ እንደምትመለከቱት ፐርፕል ኮምቢኔሽን ነው የተጠቀምነው። በጣም ያምራል። 4 አይነት ፐርፕሎችን ተጠቀምን። ፊኒሽንጉን ደግሞ በሻምፔን አደረግነው። ፈርጡ ዲቴይል ነው የገባለት። መስቀሎቹ በሙሉ በፈርጥ ታጅበዋል ማለት ነው። በጣም ያምራል። የወገብ በላዩ ወገቡን ቪ አድርገን ደረቱ ላይ መስቀል አለው። አንገቷን ደግሞ 4 ማዕዘን ቪ አድርገን፣ እጅየዋ ላስቲክ ነች። በላስቲክ አድርገን የሰራ ነው። በጣም ያምራል። እንደምትመለከቱት ቆንጆ ሉክ አለው መጨረሻ ላይ እንደዚህ ሲያልቅ ማለት ነው ልብሱ። በቀኝም በኩል ደግሞ ይሄንን ልብስ ራሱ በግሪን እና በላይት ፒንክ ግሬ ከለር ተጠቅመን እንደዚህ ቆንጆ አድርገን ሰርተነዋል። ከለሮቹ አይረባበሹም። በጣም ያምራል። ፈርጦቹም ደግሞ አብረው ከልብሱ ጋር የሚሄዱ ፈርጦች ናቸው። ልብሱን ለብሰውት በሚንቀሳቀሱበት ጊዜ ብቻ ብሪንግ ያደርጋሉ ማለት ነው። ፈርጦቹ እንደምትመለከቱት በጣም ያምራል። ወገቡን ኖርማል ቀበቶ አብሮ ያለቀለት ከዛው ቀበቶ ላይ የገባችው ዲዛይን ፈርጦቹ በጣም ያምራል። አንገቱ ደግሞ ኦቪ ሆኖ ደረቱ ላይ መስቀል ሆኖለት እጅጌ ጉርድ አምባር ሆኖ ነው የተሰራው። በጣም ነው የሚያምረው። ጽድት ያለ ልብስ ነው። ይሄ ልብስ እንግዲህ በእነዚህ ከለሮችም ከለሩም ደግሞ ተቀይሮ መሰራት ይችላል ማለት ነው። ኦርደር አድርጉ። እንደዚህ ቆንጆ እያደረግን እንሰራላችኋለን። ይሄ ልብስ ቆንጆ ሆኖ አልቆለት 45 ሺህ ብር ነው። በጣም የሚያምር ልብስ ነው። ኦርደር አድርጉ። ወደ ቀጣይ ሰን ደግሞ እቺን ልብስ እናገኛለን። እንደምትመለከቷት በጣም ነው የምታምረው። እቺ ልብስ ባለፈው አሳይተናችሁ ነበር። በወራጅም ያለ ወራጅም መስራት ይቻላል ብያችሁ በጣም ብዙ ደንበኞች ወደውት አዘውት ወጧል። እንዳጋጣሚ ደግሞ እጅ ላይ ያለው ይሄ ልብስ ነው ማለት ነው። ይሄን ደግሞ እኔ ላሳያችሁ ሳይወጣ ብዬ አስቀርቼ ነው ማሳያችሁ። በወራጅ የተሰራ ታቹ ወራጁ መስቀሉ ኤቭሪቲንግ በጣም ያምር ጽድት ያለ ልብስ ነው። ከለርፉል ነው። ዳርና ዳር የገቡት ማጀቢያዎቹ በጣም የሚያምሩት ጽድት ያለ ልብስ። እጅየውን ጉርድ አጓጉል አምባር ነው ያደረግነው። ይሄ ልብስ እንግዲህ ብትፈልጉ በወራጅ ካልፈለጋችሁ ደግሞ እንደዚህ ወራጁ ሳይኖር ታቹ ብቻ ዙሪያ ሆኖ አንገትና እጅ ሆኖ መሰራት ይችላል። ወራጁን በጣም ነው የሚያምረው። እንደምታዩት ያለ ነው። መስቀሉ ራሱ በጣም ነው የሚያምረው። ኦርደር አድርጉ። ይሄ ልብስ ቆንጆ ሆኖ ተሰርቶ አልቆለት 30 ሺህ ብር ነው። በጣም ነው የሚያምረው። ከእናንተ የሚጠበቀው ኦርደር ማድረግ ነው። እናመሰግናለን። እንግዲህ እንደምትመለከቱት ሁሉ ቤተሰቦቻችን ይሄኛውን ቀሚስ ለባለቤቷም አብራ አዛኝ ነበርና በአንተ ዲዛይን ያለችኝ ወንዱን ቲሸርት እንደምትመለከቱት ከቀሚሱ ጋር አብሮ በሚሄድ መልኩ ዲዛይኑን ጠብቀን እንደዚህ ጽድት አድርገን ሰርተነዋል ማለት ነው። ሁለቱ እንግዲህ ከአንድ ላይ ሲለብሱት እንዴት ሊዋቡ እንደሚችሉ ኢማጂን። በጣም ቆንጆ ነው የሚሆነው ማለት ነው። የወንድ ልብስም ደግሞ ስትፈልጉ ማቴሪያላችን በጣም ስስ ነው። ከዚህ በፊት እንደነበረው ደረቅ ማቴሪያሎችን አይደለም የምንጠቀመው። ለሰውነት ምቾት ያለው ፍሌክሲብል የሆነ ማቴሪያል ነው የምንጠቀመው ማለት ነው። ዲዛይንም ደግሞ እንደየሰው ፍላጎት ብዙ ጊዜ ወንዶች ቀለል ያለ ዲዛይን ይመቻችኋል ብሎ ቪው ያለው ዲዛይን ለምትፈልጉም ደግሞ እንደዛ ቆንጆ እያደረግን እንሰራላችኋለን። ባለቤቶች ተሳተፉ። ወንዶች የተመለከታችሁ ዝም አትበሉ፣ እዘዙ። ብዙ ጊዜ ሴቶች ያደላሉ እና ተሳተፉ። እናመሰግናለን። እሺ ወደ ቀጣይ ልብስ እንሄዳለን። አብራችሁን ቆዩ። እሺ እንዲህም እንዲያም እያልን ልብሶችን የተመራረጡ ልብሶችን እያሳየናችሁ እዚህ ያደረስን። አሁን ደግሞ የመጨረሻዎቹ ልብሶች እናሳያችኋለን ማለት ነው። የመጨረሻዎቹ ልብሶች እንግዲህ እንደምትመለከቷቸው ይሄ ልብስ ነው። ይሄ ልብስ በጣም ታዋቂ ልብስ የቤታችን ልብስ ነው። እንደምታዩት እዚህኛው ሳይድ በብሉ ሰርተነዋል። ብሉ እና በቀይ ኮምቢኔሽን ሰርተነዋል። ይሄን ልብስ ለቤተሰብ ለግሩፕ ነበር የሰራ ነው። በጣም ነበር የሚያምረው። በጣም ጽድት ያለ ቆንጆ ልብስ ነው። ብሉ ፌድ አፕ ተጠቀምን። መስቀሉም ላይ ደግሞ ቀይ ነው እንዲገባ የፈለጉት ለግራጁዌሽን ስለነበር የነሱ ፍላጎት ብሉ በቀይ ስለነበር ብሉ በቀይ ሰራ ነው። ለፋሚሊ ነው የሰራ ነው። በጣም ነው የሚያምረው። አንድ ላይ ተለብሶ ፎቶውን በመሃል ከቻልኩ አስገባላችኋለሁ። በጣም ያምራል። የወገብ በላዩን 4 ማዕዘን ቪ አድርገን ደረቷ ላይ መስቀል አድርገን እንደዚህ ቆንጆ አድርገን ሰራ ነው። መነኑን ጽድት ያለ ምንን የተጠቀምነው በጣም ያምራል። ይሄ ልብስ ቆንጆ ሆኖ ተሰርቶ አልቆለት 30 ሺህ ብር ነው። አሪፍ ዕቃ ነው። ከለር ደግሞ ፈለጋችሁ መቀያየር ይቻላል።
ኦርደር አድርጉ። በቀኝ በኩል ያለው ደግሞ ላይት ኦሬንጅ ላይት ፒንክ ኮምቢኔሽን አድርገን የሰራ ነው ማለት ነው። በጣም ያምራል። እንደምትመለከቱት መስቀሎቹ ጋር ሻምፔን ብቻውን የተጠቀምነው፣ ከዛ ደግሞ ፈርጦቹንም ሻምፔኑ ጋር ማች የሚያደርግ ቆንጆ ፈርጥ አብረን ተጠቀምንለት። በጣም ያምራል። ጽድት ያለ ልብስ ነው። እሳት ከለር የምንላት ፈርጥ ደግሞ አለች። እሳት ከለር ፈርጥ ደግሞ ዲቴይል ጥቅጥቅ አድርገን ተጠቅመናል። በጣም ጽድት ብሎ የተሰራው ልብስ መነኑ ጽድት ያለ ነው። በጣም ያምራል። አንገትየው 4 ማዕዘን ቪ፣ እጅጌው አጓጉል አምባር፣ ደረቱ ላይ የሚያምር መስቀል አረግንለትና ወገቡ ላይ ደግሞ የምታምር ቀበቶ ተጠቀምን። በጣም ጽድት ያለ ልብስ ነው። በጣም ያምራል። እንግዲህ ይህ ልብስ ከዚህ በፊት በተለያየ ከለር ነበር የሰራ ነው። የከለር አማራጮችን ደግሞ ደንበኞቻችን እየሰማችሁን ነው። በደንብ የምትፈልጉትን አይነት ከለር እየነገራችሁን ነው። እኛም በዛ መሰረት ቆንጆ አድርገን እየሰራንላቸው ነው። በዚህ መጠን ስለተግባባን በጣም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ወደ ቀጣይ ልብስ ነድ። የዚህ ልብስ ዋጋ ነገርኳችሁ። ይሄ ልብስ እንግዲህ ቆንጆ ሆኖ ተሰርቶ አልቆለት 38 ሺህ ብር ነው። ኦርደር አድርጉ። እናመሰግናለን። ወደ ቀጣይ ስነድ እችኛ ልብስ እናገኛለን። እች ልብስ እንደምትመለከቷት በጣም የምታምር ልብስ ነች። ለግሩፕ ነው የሰራሁት። 12 ፍሬ ነው የሰራሁት። ልብሱን በሸማኔ አዝዤን ያሰራሁት። በጣም ጽድት ያለ ልብስ ነው። ከለሩ እያንዳንዱ መሀሉ ላይ መስቀሎቹ ጋር ፈርጥ አስገብተንለታል። እንደምትመለከቷቸው እነዚህኞች ፈርጦች በሸማኔው የገቡ ናቸው፣ ወርቃማዎቹ። እኛ ደግሞ መሀል ላይ ደግሞ አንዳንድ ፈርጥ አስገባንበት፣ መስቀል ሰራ ማለት ነው። እዚህ ጋር በጣም ያምራል። በዛ ላይ ልብሱ ሲንቀሳቀስ የትኛው ነው ፈርጥ የትኛው ነው የሸማኔው ፈርጥ የሚለው አይለይም። ሙሉ ፈርጥ ይመስላል። ስትመለከቱት እንደዚህ ሻይን ያደርጋል። እንግዲህ ይህ ልብስ በኩርፕ ሲለበስ 10 ምናምን ሰው አንድ ላይ ሲለብሰው በጣም ነው የሚያምረው። ከለሩ ጸጥ ያለ ነው፣ በጣም የሚያምር ልብስ ነው። የወገብ በላይም ደግሞ እንደምትመለከቱት ጥልፉን ራሱን ያስቀመጥነው፣ ታች ላይ ያለውን የሸማኔውን ስራ ኮፒ ያደረግነው። ፈርጡንም ደግሞ አብረን ስለተጠቀምንለት ምንም ልዩነት የለውም። የወገብ በላይ እና የወገብ በታች ፍጹም ማች ነው ማለት ነው። በጣም የሚያምር ልብስ ነው። እስኪ ልብስ የግሩፑን ላሳያችሁ። እሺ እንግዲህ ልብስ እንደነገርኳችሁ በግሩፕ የተሰራ ልብስ ነው። በፋሚሊ እንደምትመለከቱት በጣም ነው ሸማኔ ስራ ነው። ፈርጥ ዲቴል ተደርጎለታል። በጣም ነው የሚያምር እና ይሄ ልብስ አሁን ራሴ በሸማኔ ያዝዤ የማሰራው ልብስ ስለሆነ ከለር መቀየር ትችላላችሁ። የፈለጋችሁትን ከለር ብታዙኝ ይሄ ልብስ ራሱን ከለሩን ቀይሬ እሰራላችሁና ፈርጦችንም ደግሞ ከልብሱ ጋር የሚሄዱ ፈርጦች እንደዚህ እየተጠቀምን ለግሩፕ ፏ ማለት ትችላላችሁ። በጣም ነው ሁሉም ጽድት አድርገን የሚታወቀው እና ራችሁ ኦርደር ማድረግ ትችላላችሁ። እንደዚህ ቀለል ያሉ የሸማኔ ስራዎችን ሸማኔ ምንም አለን ለማለት እና ደግሞ በቀጣይም ደግሞ ብትን ልብሶችን ይዤላችሁ ቀርባለሁ። ወደ ጥልፍ ልብሶች ትንሽ እንዳዘነበልኩ ይታወቃል። እዛ ጋር ነፃነት ስላለ የፈለኩትን ልብስ በፈለኩት ከለር በፈለኩት ዲዛይን እያጠበብኩም እያሰፋውም እንደፈለኩት መስራት ስለምችል እዛ ጋር ሞር ነፃነቱ ስላለ ነው ወደዛ ትንሽ ማለለው። ግን ሸማኔዎችም ደግሞ አሉ። እሱ ጋር በደንብ ኮሚኒኬሽን እያደረግን ፈለጋችሁት አይነት ልብስ ይዘንላችሁ እንቀርባለን። በቀጣይ ብትን ልብሶችን የምናሳያችሁ ይሆናል ማለት ነው። እንደዚህ አይነት የሸማኔ ልብሶችን ስትፈልጉ ኦርደር አድርጉ። ኤፍሬም ሀበሻ ነኝ። በጣም አመሰግናለሁ። እንደዚህም አይቻልም፣ እንደዚህ ነው ይቻላል። እሺ ውድ ቤተሰቦቻችን እንደምንቆያችሁ፣ ቪዲዮዎች እንዴት ነበሩ? የቪዲዮ ቆይታ እንዴት ነበር? ያሳየናቸው ልብሶችስ እንዴት ነበሩ? በእርግጠኝነት ቆንጆ ልብሶች እንዳያችሁ ተስፋ እናደርጋለን። እነዚህ እንግዲህ ከኤፍሬም ሀበሻ አልቀው ተዘጋጅተው የወጡ ልብሶች ናቸው ማለት ነው። እናንተም ከነዚህ መካከል የወደዳችሁት ካለ ኦርደር ልታደርጉን ትችላላችሁ። ሌላም ደግሞ የእናንተ ሀሳብ ካለ ልትልኩልን ትችላላችሁ። ቀጣይ አዲስ ዓመት አለ። ከዛም በኋላ መስቀልም፣ በዓላትም፣ ሰርጎችም ይኖራሉ ማለት ነው። ግራጁዌትም የተለያየ ፕሮግራም ይኖራችኋል። በተለያየ ፕሮግራም የምትፈልጓቸውን ልብሶች በኤፍሬም ሀበሻ እዘዙ። አብሶ የፈርጥና የጥልፍ ልብሶች ሲሆኑ ደግሞ ትክክለኛው ቦታ ኤፍሬም ሀበሻ ነው። ጽድት አድርገን እንሰራላችኋለን። እናመሰግናለን። ይህን ቪዲዮ እንግዲህ ላይክ
ያረጋችሁ ጀምሩት። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ተመልከቱት። የደወል ምልክቷን መንካት አትርሱ። እንደዛ እያደረጋችሁ ሸር አድርጉልን፣ አበረታቱ። እናመሰግናለን። በቀጣይ በሌላ ቪዲዮ ተመልሰን እንመጣለን። ለዛሬው በዚህ ይብቃን። አብራችሁን ስለነበራችሁ በጣም እናመሰግናለን። ሰላም።